ጋሽ መሐመድ አንተ ልበልህ አንተ በለኝ። ለጨዋታችንም እንዲያምር አንተ ብለህ ነው የሚሻለው። አዎ በጣም አሁን መሽቷል። አንተ ግን ስብሰባ ላይ ነው ያለው። ሀብታምነት ሲባል ብዙ ጊዜ እንቅልፍ የለውም ይባላል። በቀን ምን ያህል ትሰራለህ? ምን ያህል ትተኛለህ? መጀመሪያ ይሄ እድል ስለሰጠኝ አመሰግናለሁ። የአንተ ጓደኞች በአማራጭነት በጣም ቀን ሰሌት እያስቸገሩኝ ነበር። ይህንን መላው ኢትዮጵያ እንዲያውቀው ፈልጋለሁ። ምክንያቱም እንዳታስቸጋሪ ጓደኞች ሁሉ አስቸጋሪዎች እንደሌሉ ብዙ ሰው እንዲያውቀው ፈልጋለሁ። ምክንያቱም አየህ ዓለም የተለያዩ ሰዓቶች አሉ። አሜሪካ በአሁኑ በቀን ነው። የወቁም ገና አሁን ዘን መዝጊያው አካባቢ ነው። ሳውዲም ውስጥም ወደ መተኛችን ሰዓት ነው። በዚህ ሰዓት ሁልጊዜ የእንቅልፍ ነገር የለም። እንቅልፍ 4 እና 5 ሰዓት ከተኛው በቂ ነው ለኔ። በተለይ በዚህ እድሜ ሰው እድሜው እየገፋ በሄደ ቁጥር የእንቅልፍ ሰዓት ይቀንሳል ይባላል። ስለዚህ ብዙም ጊዜ የምተኛ ሰው አይደለሁም። 4 ሰዓት ነው 5 ሰዓት እንቅልፍ በቂ ነው ለኔ። ከዓለም በሀብት 43ኛ ደረጃ ላይ ይዘሃል። ካለው አጠቃላይ የኢኮኖሚ ችግር አንጻር 43ኛነትን ጠብቀ ነበር ማለት ነው። አንደኛ እውነቱን ብነግርህ 43ኛ መድረስ የሰማው ጓደኞቼ ከአዲስ አበባ ደውለው ነው። 43ኛ ልሆን 100ኛ ልሆን 200ኛ ልሆን አላውቀውም ነበር። ምክንያቱም ፎርብስ የራሱ መንገድ ነው ያለው። እኛን አይጠይቀንም። እኛን የሚያውቀው ነገር የለም። እነሱ በሚፈልጉት መንገድ እያንዳንዱ ካምፓኒ አሁን ለጊዜው ብዙውን አሴቶችን የገመገሙት ባለው ፓብሊክ ነው በዛ ባለው እንትን ነው እንጂ ሁሉን ነገር አውቀው አይደለም። ስለዚህ የአሴቱ ጉዳይ እንዳለ ሆኖ ካልኩሌትና ተገምግሞ ሲደረስበት አሴቱ የተነካ አይደለም። እርግጥ ነው ትርፉን ያው የዓለም ኢኮኖሚ ያላቸው ነገር የለም። ትርፍ ላይ ሙሉ ነው ያላቸው፣ ግን አሴቱ ያለ ነው። ይሄ አሴት አለ ኔት ወይ አሴት ብለው ነው ያወጡት። ይሄ ግልጽ መሆን አለበት።